ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱሳንን መስተጋደል ወይም ተጋዳሊት ብሎ መጥራቱ በሃይማኖታችን የተለመደ ነው። በጥሬ ትርጉሙ ስናየው ቁርጠኛ ተዋጊነታቸውንም የሚያሳይ ነው። ነገር ግን ውጊያው ከጨለማው ገዢዎች ጋር ነውና በሚስጥሩ ለሃይማኖታቸው እስከ ደም ጠብታና እስከ መጨረሻው ቅታ ድረስ መጋደላቸውን የሚያሳይ ነው። መጋደል ጎዳናው ብዙ አይነት ነው። ከራሱ ጋር የሚጋደል አለ፣ ከዓለም ጋር የሚጋደል አለ። የቅዱሳኑ ተጋድሎ ግን ከዚህም የበለጠና ከበድ ያለ ነው። ለዚህም ማሳያው በየዕለቱ የሚዘከሩትን የቅዱሳን ሕይወት ከጸላዔ ሰናያት ጋር የሚያደርጉት ትግል ነው። የዚህም ሕይወት መሠረቱ መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም የደረሰበትን መከራ በማሰብ ብሎም ለመምሰል የተደረገ ክርስቲያናዊ ጉዞ ነው። እኛም በቸርነቱ የቅዱሳኑን የተጋድሎ ሕይወት በመዘከር በረከትን እንድናገኝ ሕይወታቸውንም አርአያ በማድረግ በክርስትና ሕይወታችን እንድንበረታ እግዚአብሔር እንዲረዳን እየተማጸን ያሳለፉትን የቅድስና ተጋድሎ ሕይወት በየዕለቱ እንደሚከተለው ይቀርብ ዘንድ አምላከ ቅዱሳን ልዑል እግዚአብሔር ይርዳን። መጋቢት አንድ ቀን የሚከበሩ የቅዱሳን በዓላት። እንኳን ከተባረከው ወር መጋቢትና ከሁለተኛው መንፈቀ ዘመን የመጀመሪያ ዕለት በሰላም አደረሳችሁ። ወርሃ መጋቢት መዓልቱና ሌሊቱ እኩል 12 ሰዓት ናቸው። ከዛሬ ዕለት ጀምሮ ለሚቀጥሉ 6 ወራት 186 ቀናት ከማይጠቅም ወሬ ተቆጥበን ከክፋትም ርቀን መልካሙን የእግዚአብሔርን ጎዳና ለመከተል ራሳችን ልናዘጋጅ ይገባል። በዚህ ዕለትም ከአዳም 8ኛ ትውልድ የሆነው አባታችን ማቱሳላ በዓሉ ይከበራል። ቅዱስ ማቱሳላ የጻድቅ ሰው ሄኖክ ልጅ የደጉ ላሜህ አባት ሲሆን በቤተ ክርስቲያን ታሪክ ረዥም ዕድሜ 969 ዓመት የቆየ ባለረጅም ዕድሜ አባት ነው። ከ10 ቅዱሳን አባቶችም አንዱ ነው። 10 የቅዱሳን አባቶች ማለት አንደኛ ቅዱስ አዳም አባታችን፣ ሁለተኛ ቅዱስ ሴት፣ ሶስተኛው ቅዱስ ሄኖስ፣ አራተኛ ቅዱስ ቃይናን፣ አምስተኛ ቅዱስ መላሌት፣ ስድስተኛ ቅዱስ ያሬድ፣ ሰባተኛ ቅዱስ ሄኖክ፣ ስምንተኛ ቅዱስ ማቱሳላ፣ ዘጠነኛ ቅዱስ ላሜህ፣ 10ኛ ቅዱስ ኖህ ናቸው። ቅዱስ በርኪሶስ። በዚች ቀን የኢየሩሳሌም አገር ኤጲስቆጶስ ቅዱስ በርኪሶስ አረፈ። ይህም አባት ክርስቲያኖችን በሚወዳቸው በቄሳር ለእስክንድሮስ ዘመነ መንግሥት ተሹሞ ሳለ ሐዋርያት ሲጠብቋቸው እንደነበር በበጎ አጠባበቅ ሕዝቡን ጠበቃቸው። ከጥቂት ጊዜ በኋላ ለእስክንድሮስ ሞተ። ከእርሱ በኋላ ቄሳር መክስሚያኖስ ነገሰ። ክርስቲያኖችም በጽኑ መከራ አሰቃያቸው። ከእርሳቸውም ብዙዎችን ገደላቸው። አገሮቻቸውን ትተው የተሰደዱም አሉ። ይህም አባት ሸሽቶ ወደ ገዳም ገባ። ሕዝቡን ፈልገው አጡት። ከዚህም በኋላ ስሙ ዲዮስ የተባለ ሌላ ኤጲስቆጶስ በላያቸው ሾሙ። እርሱም በጥቂት ቀን አረፈ። ከዚያም በኋላ ስሙ አግረንዲኖስ የሚባል ሌላ ኤጲስቆጶስ ሾሙ። የስደቱም ወራት ባለፈ ጊዜ የአባት በርኪሶስ ወደ ኢየሩሳሌም ከተማ ተመለሰ። አግረንዲኖስ የሚባል ሌላ ኤጲስቆጶስ ሾሞ አገኛቸው። ወደ እርሳቸውም በደረሰ ጊዜ ሕዝቡ በመምጣቱ ደስ አላቸው። አግረንዲኖስም ተመልሶ በመንበረ ጵጵስናው ላይ እንዲቀመጥ ለመነው። በታላቅ ድካምም በወንበሩ ላይ አስቀመጡት። ከአግረንዲኖስም ጋር 1 ዓመት ኖረ። አግረንዲኖስም አረፈ። አባ በርኪሶስም እጅግ እስኪያረጅና እስኪደክም ድረስ ወገኖችን ሌላ ኤጲስቆጶስ በላያቸው እንዲሾሙ ለመናቸው። እነሱም አይሆንም አሉ። በዚያም ወራት የቀጰዶቅያ ኤጲስቆጶስ ስሙ ለእስክንድሮስ የሚባል አንድ ሰው ነበር። እርሱም በውስጧ ሊጸልይና ወደ አገሩ ሊመለስ ወደ ኢየሩሳሌም መጣ። ሥራውንም በጨረሰ ጊዜ የበዓሉም ቀኖች በተፈጸመ ጊዜ ወደ አገሩ ሊመለስ ወደደ። በመድኃኒታችን ትንሣኤ በዓል በቤተ ክርስቲያን ውስጥ ወደ ኢየሩሳሌም ከተማ መግቢያ ወደ ገሌ ደጃፍ ውጡ፣ ወደ ደጃፉ መጀመሪያ የሚገባውን ያዙት፣ በጵጵስና ሥራም ይረዳው ዘንድ ከበርኪሶስ ጋር አድርጉት የሚል ቃል እንሆ ተሰማ። ወጥተውም ወደ ደጃፉ በደረሱ ጊዜ ለእስክንድሮስን አገኙት። ይረዳው
ይረዳውም ዘንድ ያለ ፈቃዱ ከአባት በርኪሶስ ጋር አደረጉት። እስከሚያርፍበትም ቀን አብሮት ኖረ። መላ ሕይወቱ ዘመን 117 ዓመት ሆነ። ኤጲስቆጶስነት ሳይሾም 81 ዓመት ኖረ። በሹመቱም ላይ 36 ዓመታትን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ቅዱስ እለእስክንድሮስ። በዚህች ዕለት የሰማዕቱ የቅዱስ እለእስክንድሮስ መታሰቢያ ነው። ይህም ቅዱስ ሰማዕት የሮም ሀገር ሰው ነው። ለእርሱ ባለመታዘዙ፣ ለረከሱ ጣዖቶች ባለመሰዋቱ ከሃዲው መክሲሚያኖስ ጽኑ ስቃይን አሰቃየው። እጅግ ከባድና ታላቅ የሆነ ድንጋይ በእጆቹና በእግሮቹ ላይ አስሮ ሰቀለው። ብዙ ግርፋትንም ገረፈው፣ ጎኖችንም ቀደደ። በፊቱም ላይ የእሳት መብራትን ጨመሩ። ስቃዩንም ባልፈራ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። በመንግሥተ ሰማያትም የሰማዕታትን አክሊል ተቀዳጀ። ዕድሜ ማቱሳላን ንስሐ አምላከ ቅዱሳን ይስጠን። መጋቢት አንድ ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ማቱሳላ በ969 ዓመቱ ያረፈበት፣ ቅዱስ በርኪሶስ ዘኢየሩሳሌም፣ ቅዱስ እለእስክንድሮስ፣ ቅዱስ መርቆሬዎስ፣ አባ ሚካኤል ዘአገረ አትሪብና አባ ዮሐንስ ዘአገረ ብርሉስ ሃይማኖተ አበውን ፍጻዌንና ስንክሳርን ያዘጋጁ ናቸው። በዚህ ዕለት የሚከበሩ ወርኃዊ የቅዱሳን በዓላት፦ ልደታ ለማርያም ድንግል እግዝእትነ፣ ቅዱሳን ኢያቄም ወሐና፣ ቅዱስ ራጉኤል ሊቀ መላእክት፣ ቅዱስ በርተሌሞስ ሐዋርያ፣ ቅዱስ ሚልኪ ትሩፈ ምግባር፣ ቅዱስ ናኩቶላም ንጉሥ። የዕለቱ ቅዱሳንን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 13 ቁጥር 11 ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና። ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃን ጋሻ ጦር እንልበስ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋሽቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን። ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን። ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን። ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት